የሰው ልጅ ሕይወት በተፈጥሮ በተለያዩ ግንኙነቶች እርስ በርስ የተሳሰረ ነው። ይህ የስሜት ትስስር ለእድገትና ለደስታ ወሳኝ ቢሆንም ግንኙነቶች ሲያበቁ ወይም ስሜታዊ ቁርኝቶች ጎጂ ሲሆኑ አእምሯችን ባላስፈላጊ የሐሳብ እስር ቤት ውስጥ ሊታሰር ይችላል። የተወደዳቸው የዛሬ ሰው ሚዲያ ቤተሰቦች፣ ዛሬ በዚህ ቪዲዮ ሰውን መርሳት ልመዱ ስላችሁ ከእንደዚህ አይነቱ ውስብስብ የአእምሮ እስር ቤትና የህይወት ምዕራፍ እንዴት መላቀቅ እንደምንችል ልነግራችሁ ነው። እናም ከዚህ ቀጥሎ የምናያቸው ሐሳቦች አንድን ሰው ከአእምሯችን ሙሉ በሙሉ ለመሰረዝ ከመታገል ይልቅ ያ ሰው በእኛ ውስጣዊ ሰላምና ደህንነት ላይ ያለውን ስሜታዊ ስልጣንና ተጽዕኖ ሙሉ በሙሉ መሻር የሚያስችሉ ጥበቦች እንዲሁም ከግንኙነቱ ፍርስራሽ ውስጥ የራስን ነፃነት ዳግም ማግኘት የሚያስችሉ መንገዶች ናቸው። የሰው ልጅ አእምሮ ከስሜታዊ ግንኙነቶች ሲላቀቅ የሚገጥመው ዋነኛ ፈተና ምልልስ ወይም ራሚኔሽን ወይም ትዝታን ደጋግሞ ማግኘት የሚባለው የስነ ልቦና ልምድ ነው። ይህ ምልልስ በአእምሮ ውስጥ የሚካሄድ ሲሆን የተጠናቀቁ ግንኙነቶችንና ያለፉ ክስተቶችን ደጋግሞ በመገምገምና እንደዛ ባላደርግ ኖሮ እንዲህ ባደርግ ኖሮ በሚሉ ጥያቄዎች ራሳችንን እንድንወነጅል ያደርገናል። ይህ ሂደት ወደፊት ከመራመድ ይልቅ በትዝታ እስር ቤት ውስጥ እንድንቀረቀር ያደርጋል። ስለዚህ ሰውን የመርሳት ጥበብ የሚጀምረው ይህን ጎጂ ምልልስ በመገንዘብና ኃይሉንም በማቋረጥ ነው። የህመሙ ምንጭ ያ ሰው ሳይሆን ስለዛ ሰው ያለን ተስፋ፣ ናፍቆት ወይም ቁጭት መሆኑን በትክክል መለየት ያስፈልጋል። የሐሳብ ምልልሱ ወይም የትዝታው ደራሲ እኛ ራሳችን መሆናችንን ስንገነዘብ የስሜታዊ ትስስሩን የመዝጊያ ቁልፍ ከሌላኛው ወገን በመንጠቅ ወደ ራሳችን መመለስ ያስችለናል። ስለዚህ አላስፈላጊ ግንኙነቶችንና ሰዎችን ለመርሳት የመጀመሪያው እርምጃ የአእምሮን ቋሚ ምልልስ በጥብቅ በመገደብ ውስጣዊ ኃይላችንን ከተሳሳተ የትኩረት አቅጣጫ መመለስ ነው። ሰው መርሳትን ለመለማመድ የሚቀጥለውና ሌላኛው እርምጃ ነገሮችን ባሉበት መቀበል ነው። ይህ ማለት የደረሰውን ስሜታዊ ጉዳት ችላ ማለት ሳይሆን ያለፈው ነገር በቃ ያለፈ መሆኑንና በእኛ ቁጥጥር ስር እንዳልሆነ በቅንነት መገንዘብ ማለት ነው። ብዙ ጊዜ የምንጎዳው ሰዎችን የግድኛ በምንፈልገው መንገድ ለመለወጥ በምናደርገው ፍሬ የለሽ ትግል ነው። ይህ ትግል ደግሞ ስሜታችንን ከራሳችን አውጥተን በሌላኛው ሰው ባህሪ ወይም በሁኔታዎች ላይ እንድናስደግፍ ያደርገናል። ይህን የስነ ልቦና ስህተት ማስተካከል ማለት የቁጥጥር ወሰን ወይም ሎከስ ኦፍ ኮንትሮል የሚባለውን ከውጭ ወደ ውስጣችን ማዞር ነው። በቀላል አገላለጽ ልንቆጣጠረው የማንችለውን የሌላኛውን ሰው ውሳኔ ወይም ድርጊት በመተው አእምሯችንንና ኃይላችንን ልንቆጣጠረው በምንችለው ማለትም የራሳችንን ስሜታዊ ምላሽ፣ የዕለት ተዕለት ተግባርና የህይወት አቅጣጫ ላይ ብቻ ማዋል መጀመር ነው። ይህ የስነ ልቦና ነፃነት ሲገኝ የመርሳት ሂደቱ ስኬታማ ይሆናል። ሌላው ከአንድ ሰው ጋር ያለን የጠበቀ ግንኙነት ሲቋረጥ ወይም ስሜታዊ ቁርኝት ሲፈርስ በውስጣችን የሆነ ነገራችንን እንዳጣን ወይም የሆነ የማንነት ክፍላችን ጉድለት እንደገጠመው አይነት ስሜት ሊሰማን ይችላል። ይህ የሚሆነው ማንነታችንን ሙሉ በሙሉ ከዛ ሰው ጋር ባለን ግንኙነት ስለምናስረው ነው። ለረጅም ጊዜ እኛ ብለን የፈጠርነው ማንነት ሲፈርስ በስነ ልቦናችን ውስጥ ክፍተት ይፈጠራል። እናም ያን ሰው መርሳት ማለት ይህንን ክፍተት በናፍቆት ወይም በሐዘን ከመሙላት ይልቅ ስለ ራሳችን ቀጣይ ሕይወትና እድገት፣ ከሌሎች ሰዎች ጋር ስላለን ሌሎች መልካም ግንኙነቶችና ስለመሳሰሉት በማሰብ በአእምሯችን ውስጥ የሚፈጠረውን የሐሳብ ሞገድ አቅጣጫ መቀየር ማለት ነው። የበፊቱን የተቋጨ ግንኙነት መሰረት ያደረገውን የማንነታችንን ክፍል ትተን አዲስ፣ ጠንካራ፣ ራሱን የቻለና በራሱ የተሟላ አዲስ ማንነት መገንባት ማለት ነው። ይህ ማንነትን እንደገና የመቅረጽ ሂደት ጠንከር ሲል የቀድሞው ሰው ከእንግዲህ በኋላ ለህልውናችን ወሳኝ እንዳልሆነ ስነ ልቦናችን ይገነዘባል። እናም የመርሳት ፍጥነቱ በእጅጉ ይጨምራል። ሰዎችን ለመርሳት ሌላኛውና ወሳኝ የሆነው ጥበብ ትኩረታችንን በንቃት መቆጣጠር ነው። አእምሯችን በተደጋጋሚ የምናስበውን ሐሳብ እንደ እውነት አድርጎ የመቀበል ዝንባሌ ያለው። ለአእምሯችን ትዝታዎችን ስንመግበው በስሜታችን ውስጥ ሕያው እንደሆኑ ያደርጋል። ስለዚህ
ትኩረትን ከትዝታዎች ላይ በማንሳትና በአሁን ጊዜና በገንቢ ተግባራት ላይ ማተኮር ተገቢ ነው። ይህ ሂደት ኮግኒቲቭ ሳብስቲቱሽን በመባል ይታወቃል። አንድ ጎጂ ወይም አሳዛኝ ትዝታ ወደ አእምሮአችን ሲመጣ ከመታገል ወይም ከማሰብ ይልቅ ወዲያውኑ ትኩረታችንን ወደ ከፍተኛ ትኩረትና ጉልበት ወደሚጠይቅ ሌላ ተግባር ማዞር ያስፈልጋል። ይህ ዘዴ አእምሮአችንን ለትዝታው ምላሽ እንዳይሰጥ ያደርገዋል። በዚህም ትዝታው ቀስ በቀስ ስሜታዊ ኃይሉን ያጣል። እናም የአእምሮ ንጽህናን ማስጠበቅ የሚቻለው የትኩረታችንን አቅጣጫና ጥራት በመቆጣጠር ሲሆን ይህም ለእድገትና ወደፊት ለመራመድ ዋና መሰረት ነው። ሌላው ሰውን ለመርሳት ለቀድሞ ግንኙነቱ ምላሽ የመስጠት አባዜን ሙሉ በሙሉ ማቋረጥ ይገባል። ይህ ማለት ከቀድሞው ሰው ወይም ሁኔታ የሚመጣ ማንኛውንም አይነት ማነቃቂያ ወይም ስቲሙለስ በአንክሮ ከመመልከትና በስሜት ከመቀበል መቆጠብ ማለት ነው። አእምሮአችን ለመርሳት ቢፈልግም እንኳ ለትንሽ ስሜታዊ ፍንጭ ወይም መልእክት ምላሽ የመስጠት ጉጉት ያሳያል። ይህም የትስስሩን ሰንሰለት ያጠነክረዋል። ምላሽ አለመስጠት ግን የውስጥ ኃይልን የመጠበቅ ስትራቴጂ ሆኖ ያገለግላል። ምላሽ ባለመስጠት የሌላው ሰው ተጽዕኖ በራሳችን ስሜት ላይ ስልጣን እንዳይኖረው ማድረግ ይቻላል። ይህ ተግባር በስነ ልቦናችን ውስጥ ለዚህ ግንኙነት የምሰጠው ስሜታዊ ኢንቨስትመንት አብቅቷል የሚል ግልጽ ውሳኔ እንዲመዘገብ ያደርጋል። እናም የመርሳት ሂደት የሚፋጠነው የምላሽ ሰንሰለቱ ሙሉ በሙሉ ሲቋረጥና የውስጣችን ሰላም በውጭ ኃይሎች እንዳይነካ ሲረጋገጥም ነው። አንዳንዴ በስሜታዊ ህመም ውስጥ ሳለን ፈውስ በአጭር ጊዜ ውስጥ እንዲመጣ የመጠበቅ ተፈጥሯዊ ዝንባሌ ቢኖረንም ሰውን መርሳት በዝግታ ቀስ በቀስ የሚከናወን የስነ ልቦና መደበኛ ሂደት መሆኑን መቀበል ያስፈልጋል። ይህ ማለት ህመሙን መዋጋት ትቶ ጊዜ ዋናው የፈውስ መሳሪያ መሆኑን አውቆ መፍቀድ ማለት ነው። የስነ ልቦና ጥናቶች እንደሚያሳዩት ትዝታዎች ሙሉ በሙሉ ባይጠፉም ከጊዜ በኋላ ከስቃይ ወደ ገለልተኛ እውነት የመለወጥ ኃይል አላቸው። ይህ ሂደት የሚፈጠረው አእምሮአችን ያንን ትዝታ ደጋግሞ በማስታወስ ስሜታዊ ኃይል መስጠቱን ሲያቆም ነው። የጊዜን ተፈጥሯዊ ፈውስ መቀበል ማለት በራሳችን ላይ ያለንን የፍርድና የብስጭት ጫና ማቃለል ማለት ነው። ህመሙ በሂደት እንዲቀንስ እድል ስንሰጥ አእምሮአችን የሚያስፈልገውን እረፍት ያገኛል። ይህም የነፍስን ሰላም በፍጥነት ይመልሳል። ለዛሬ አበቃው። በሌላ ሐሳብ ዳግም እስክንገናኝ መልካም ሁሉ ከእናንተ ጋር ይሁን።